በጸሎተ ጥምቀት መዳንን ለምን አጣን? ለምን ችግራችን አልተለየንም? ለምን ውጥናችን ይበተንብናል? ፈተናችን አላለቀም የምትሉ ሰዎች 3 ቀን ተጠምቀን 7 ቀን ተጠምቀን አልለቀቀንም። 3-7 ተጠምቀን አልለቀቀንም አልዳንም የምትሉ አንድ በቃል እግዚአብሔር ወደ ምድር የተሰጠ ማይ ውሃ በመጀመሪያ ራሱ የሆነ የማንቃት ለሰው ልጅ ኃይል አለው። በቤተክርስቲያን ቅጥር ሲገኝና ጸሎተ እግዚአብሔር ቡራኬ ሲሆን ቅዱስ ኃይል አለው። ያም ሆኖ እኛ ደግሞ በራስ አምሳል ሲፈጥረን አንዱ የሰጠን ኃይል አዝሮ ማየት ሲሆን ብዙዎቻችን አዝሮ ማየት ማለት ምድር ላይ የቀረቡትን ክፉና በጎ ነገሮች በጸሎትና በምልጃ ነገሮችን መለየት ስንችል የራሳችንን ፍላጎት ለማሟላት ለዓለማዊ ህይወታችን ስንል ፈቅደን ልባችንን የከፈትንለት መናፍስት ርኩሳን ያለምንም ችግር በአእምሮአችን ውስጥ ይንሰራፋልና ጸሎት እንድንጠላ ከዚያም ጸበል እንዲሰለቸን ምክንያት ይሆናል። ከዚህ የተለየውና አስቸጋሪው ግን ይህ የአይጥላ መናፍስት በአዋቂነት ላይ ያሉ ሰዎች የቤት ስራ ስለሚሆንበት ቀድሞ በሕፃንነት እድሜ ያሉትን አብሮ አደግ አብሮ በመግባት ውስጣቸው በማደር በጭንቅላታቸው ውስጥ መሰረቱን ይጥላል። አብሮ አደግም ይባላል። በልጅነቷ ነው ያስኳት አልለቅም ብሎ ትንሽ ለማንገራገር ይረዳዋል። ሁለተኛ የአይጥላ መናፍስት ቤተክርስቲያን ሆነ በሌላ ጸሎት ቤት ቦታን መገኘትም ስለማይችል ቀድሞ መንገድ ላይ ለቆት ስለሚጠብቀው ወይንም ቤቱ ስለሚጠብቀው ከዚያም በኋላ ተጠምቃችሁ ስትመለሱ ቤት ስለሚያገኛችሁ ስትመለሱ በውስጣችሁ ተመልሶ ይገባል። ወዲያው ያው የነበረው ግጭት በጥብጥ አለመሳካት መጮህ መጎሳቆል ይቀጥላል። ስለዚህ ጸበልተኛ የነበረው ሰው ተጠምቄም አልለቀቀኝም ሊል ይችላል። ጸበል ልፋት ሳይሆን በፍላጎትና በፍቅር ትጋትን ይፈልጋል። አንዳንዱ ቶሎ ይፈታል፣ አንዳንዱ ደግሞ ይዘገያል። ዋናው ምስጢር በባህሪው ኮከብ ዕጣ ክፍል ስለሚጠይቅ ጸበልም ዕጣ ክፍል ይጠይቃል። እያንዳንዱ ኮከብ የራሱ የሆነ የጸበል ዕጣ ክፍል አለው። ለምሳሌ ብዙዎቻችን የምንዘክረውን ታቦት ከሃይማኖት አባቶች ተነግሮን ወይንም በህልም ምናን ታይቶን ወይንም ዝም ብለን በዘፈቀደ ስለወደድነው ብቻ ወይንም በለመነው ጊዜው ችግራችን ጊዜ ደርሶልን እንዘክራለን። በጣም ይገርማቸዋል። ብዙ ሰዎች ብዙ ዘመን ይፈልጉትን ታቦት እየዘከሩ ነገር ግን ህይወታቸው በደህንነት በሌላም ጉዳይ ሳይስተካከል ጊዜን ይገፋሉ። ታቦት ጸበል ከላይ እንደተሰጠን ሁሉ የኛም ባህሪ ካንዱ ሳይሆን ካንዱ እንዲጣጣም ተደርጎ በኮከብ ባህሪያት ተተንብዮልናል። ምድር ቆላና ደጋ ወይና ደጋ ተብላ እንደተሰጠች የሰው ልጅም የሰውነ ክፍልም ባህሪውም በተለያየ ተሰርቷል። የመንገድ መሪ ፈውስነ ለመሜ ገብርኤል ስትመጣ በዛልኝ ሰላሜ